ዘ ትዌልቭዝ ፕላኔት ዝነኛው ተመራማሪ ዘካርያስ ሲችን ዘ ትዌልቭዝ ፕላኔት በተሰኘው መጽሐፉ የሰው ልጅ አመጣጥ አስደንጋጭ በሆነ መንገድ ይተርከዋል። እንደሱ ገለጻ ከ450 ሺህ ዓመታት በፊት አኑናኪ የተባሉ የላቁ ፍጥረታት ከኔብሩ ፕላኔት ወደ ምድር መጡ። የመጡት ግን እኛን ለመርዳት ሳይሆን ወርቅ ለመቆፈር ነበር። የጉልበት ስራው ሲበዛባቸው ግን የራሳቸውን ዲኤንኤ ከጥንታዊ ዝንጀሮዎች ጋር በመቀላቀል እኛም በላብራቶሪ ፈጠሩን ይለናል። የሱሜሪያን የጥንት ጽሑፎች ለምን ስለ ሮኬቶች እና ስለ 12 ፕላኔቶች በዝርዝር ይናገራሉ? ይህ መጽሐፍ መልስ አለው። ሁላችሁም ዘ ትዌልቭዝ ፕላኔት የሚለውን የዘካርያስ ሲችን መጽሐፍን እንድታነቡት ጋብዛችኋለሁ። እናንተስ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። አቤኒ ነኝ። ይህን ቤት ላይክ፣ ሼር እያደረጋችሁ ተከታተሉን። ሌላ ሪቪው እንዲደረግላችሁ የምትፈልጉት መጽሐፍ ካለ ኮሜንት ላይ አሳውቁኝ። አመሰግናለሁ።